ያለበት ሂደት አለ። ስለዚህ ከኢንዱስትሪን ስናስብ ትልልቅ ማኒፋክቸሪዎችን ብቻ ሳይሆን ከትንንሽ ማኒፋክቸሪዎች ጀምሮ እስከ ትልልቅ ማኒፋክቸሪዎች በመገንባት ምርትና ምርታማነትን በምርት ላይ አስተዋጽኦ ተጨማሪ እሴቶችን በመፍጠር ጭምር በተለይ ከውጭ የሚገቡ ምርቶች በውስጥ ምርት የመተካት ወደ ውጭ ሊወጡ የሚችሉ ምርቶች በማምረት ደግሞ የዶላር ገቢን የማሳደግን ጭምር ታላሚ ያደረገ ስልጠና ነውና በዚህም አመራራችን ከፍተኛ መነሳሳት ፈጥሮ በቀጣይ ውጤት ያስመዘግባል ብለን እናስባለን። ሌላኛው ርዕስ ስልጠና እየተሰጠበት የነበረው በከተማ ልማት ላይ ነው። ከከተማ ልማት አንጻር ከተሞቻችን በጣም ወደ ኋላ የቀሩ ለነዋሪዎቻቸው ምቹ ያልሆኑ ከነበረበት ከአዲስ አበባ ጀምሮ የተሰራው ኢኒሼቲቭ ወደ ክልል ከተሞች ጭምር በመሸጋገር በተለይ እንደኛ የዞናችን መቀመጫ የሆነችውን ቡታጀራን ቀድሞ ከነበረችበት በተሻለ መልኩ ገጽታዋ ተቀይሮ ለነዋሪዎቿ ምቹ እንድትሆን የማድረግ ስራ አቅደን እየሰራን ያለንበት ሂደት አለ። ቡታጀራ ላይ የጀመርነውን የኮሪደር ልማት ስራ የወንዝ ዳርቻ ስራ ደግሞ ወደ ሌሎች ከተሞቻችን በማሸጋገር ጭምር ሌሎችም ከተሞች በዛ ደረጃ ሊሰፉ የሚችሉበት ሂደት ታቅዶ ይሰራል። ባሻገር ከከተሞች ጽዳት፣ የከተሞች ፕላን ከመጠበቅ አንጻር፣ የከተሞች መሰረተ ልማት ከማሟላት አንጻር ያሉ ጉለቶችን ሊሞላ የሚችል ክህሎት በስልጠናው አመራራችን አግኝቷል ብለን እናስባለን። በመጨረሻም በአራተኛ ደረጃ የተመለከትነው ርዕሰ ጉዳይ የቱሪዝም መስኩ ነው። ቱሪዝም በአንድ ሀገር ኢኮኖሚ ላይ ከፍተኛ አስተዋጽኦ ከሚያበረክቱት ቁልፍ ጉዳዮች ውስጥ አንዱ ነው። በእኛ ደረጃ ግን ብዙም እንደ ሀገር ያልተጠቀምንበት ዘርፍ የነበረ ሲሆን አሁን ባለንበት ሂደት ደግሞ በኢኮኖሚ ሪፎርም ላይ ከአምስቱ ምሰሶዎች አንዱ ምሰሶ ተደርጎ የተወሰደበት ሂደት አለ። ይህንንም መነሻ አድርገን በሀገር ደረጃ የተጀመረውን መስህቦቻችን መዳረሻ እንዲኖራቸው የማድረጉ ስራ በክልላችንም ላይ በተለይ ጥያ አካባቢ ላይ የነበረው የዓለም አቀፍ የትክል ድንጋይ ቅርሳችን መዳረሻ እንዲኖረው ከማድረግ አንጻር በጠቅላይ ሚኒስትራችን ዶክተር አብይ አህመድ የመደመር ትውልድ መጽሐፍ ሽያጭ ለማልማት በታቀደው መሰረት የክልላችን ፕሬዝዳንት ያንን ኢኒሼቲቭ ይዘው አካባቢውን ቅርሱን እያለሙ ያለበት ሂደት አለ። ይህ ቅርስ የዞናችን ብቻ ሳይሆን የክልላችንም የሀገራችንም ከመሆኑ ጋር ተያይዞ ለክልላችን አንዱ የመግቢያ በርም ጭምር ከመሆኑ ጋር ተያይዞ የማልማት ስራ ታቅዶ እየተሰራ ያለበት ሂደት አለ። በአጠቃላይ ስልጠናው ሀገራችን የጀመረችውን የብልጽግና ጉዞ በላቀ ደረጃ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ተጠቃሚነቱን ለማረጋገጥ ታቅዶ ታልሞ እየተሰጠ ያለ ስልጠና ነው። አመራራችን ከዚህ ስልጠና በኋላ በጣም በተሻለ አፈጻጸም የተጣሉ ግቦችን የማሳካት አቅሙ ያደገ ይሆናል። የአገልግሎት አሰጣጡም በዛ ደረጃ የላቀ ይሆናል ብለን እናስባለን። ይህንኑ ከዚሁ ስልጠና ጋር በተሳሰረ ትላንትና የመስክ ጉብኝት እያደረግን የነበረበት ሂደት አለ። በጣም በሚገርም ሁኔታ መስቃን ወረዳ ላይ የተቦን ቀበሌ ላይ የሚገርም የቡና ልማት አይተናል። ብዙን ጊዜ አካባቢያችን በዚህ ልክ ፖቴንሻል አለ ብለን ታስቦ ታቅዶ አይሰራም ነበረ። አሁን ባለው ደረጃ ግን ከቤተሰብ ጀምሮ 250 እግር በማልማት በማህበር ተደራጅተው የተቋማት መሬቶች በቡና እንዲለሙ እየተደረገ ያለበት ሂደት የተመለከትንበት ነው። ከኮሪደር ልማት አንጻር የቡታጀራን የኮሪደር ልማት እንደዚሁ ተዛዙረን ያየንበት፣ በማህበር የተደራጁ ልጆች እንዴት በከፍተኛ ደረጃ እያለሙ እንደሆነ የተመለከትንበት፣ ከኢንዱስትሪው ዘርፍ አንጻር አካባቢያችን ላይ የአካባቢያችንን አይን የገለጠውን
የደስታ ጋርመንት እንዴት አቅሙን ተጠቅሞ ኤክስፖርት ሊሆኑ የሚችሉ አልባሳት እያመረተ እንደሆነ ያየንበት ነው። ከዛ ባሻገር ደቡብ ሶዶ ወረዳ ላይ አቶ ፈርዳወቅ በሚባል አርሶ አደር ማሳችን ላይ ባለሀብታችን ላይ የዘመናዊ የሆነ በክልላችን አለ ከሚባል ውስጥ አንዱ የሆነ የችግኝ ማፍያ ዘመናዊ የችግኝ ማፍያ ተዛዙረን ያየንበት የችግኝ ማፍያው በተለይም ለመስኖ ልማት ከማቅረብ አንፃር ያለው አስተዋጽኦ አካባቢያችን ላይ ምንም ያልነበረ ከመሆኑ ጋር ተያይዞ ከፍተኛ እድል የሚሰጥ አቶ በረከት የአቮካዶ ማሳ በጣም ስፋት ያለው ኤክስፖርት የሚያደርግ እንዴት ማሳው በእንክብካቤ ለሀገር ኢኮኖሚ ጥቅም ላይ እንዲውል የማድረግ ስራ እየተሰራ ያለበት ሁኔታ ተመልክተናል። ቡኢ ከተማ ላይም እንደዚሁ በቻይናዎች ኢንቨስት ተደርጎ ከ5.4 ቢሊዮን በላይ ወጪ ኢንቨስት ተደርጎበት የሚሰራው እንደዚሁ የፕላይውድ ፋብሪካ የስራ ዕድል ከመፍጠር አንፃር ኤክስፖርት ለማድረግ ከማቅረብ አንፃር ኢምፖርት ሰብስቲዩት ከማድረግ አንፃር ያለው ነገር በጣም በከፍተኛ ፋይዳነቱ የተመለከትንበት ከቅርሶችም አንፃር በአካል ሄደን የጥያ መካነ ቅርስ ትክል ድንጋይን የተመለከትንበት አግባብ ነው ያለው። ይህ በዞናችን ያለው አቅም ለክልላችንም ለሀገራችንም የራሱ የሆነ አስተዋጽኦ የሚያደርግ ከመሆኑ ጋር ተያይዞ እነዚህ ነገሮች ጅምር ናቸው። ህዝባችን ከዚህ በላይ ይጠብቃል። ስለዚህ የህዝባችንን የሀገራችንን ብልጽግና ለማረጋገጥ በሚደረገው ጥረት ሁላችንም የበኩላችን ደከመኝ ሰለቸኝ ሳንል አስተዋጽኦ ማድረግ መቻል አለብን የሚል ሐሳብ ማንሳት ፈልጋለሁ። በአጠቃላይ እንደ ፓርቲም እንደ መንግስትም እነዚህ ሁሉ ውጤቶች የጋራ ውጤቶች ናቸው። የህዝባችን ውጤቶች ናቸው። የመንግስት ሰራተኛው ውጤት ነው። የወጣቱ ውጤት ነው። የአባቶች የእናቶች የአመራሮቻችን የጋራ ድምር ውጤት ነው። ስንደመር ሀገር መለወጥ እንችላለን የሚለው የጠቅላይ ሚኒስትራችን ሐሳብ ገዝተን የመጻኢዋ ኢትዮጵያ ለህዝባችን ምቹ የሆነች የበለጸገች አድርገን ለማስተላለፍ በሚደረገው ጥረት ሁሉም የኢትዮጵያ ህዝብ በተለይም የምስራቅ ጉራጌ ህዝብ ይህንን ለውጥ በዚህ ለውጥ ውስጥ የራሱን አስተዋጽኦ በማድረግ ብልጽግናችን ፈጥነን እንድንደርስበት የራሱን አበርክቶ እንዲያደርግ ጥሬን ለማስተላለፍ እወዳለሁ። አመሰግናለሁ።